በባህር ዳርቻዎቿ መዝናኛዎቿ በተራሮቿ የምትታወቀው ራስ አልካይማ እጅግ ጸጥታ የሰፈነባት ብዙ ትኩረት የማይሰጣት ከተማ ናት። ኢራን አሁን የኤሚሬትን እያንዳንዱን ማዕዘን እየመታች ትገኛለች። ራስ አልካይማ እንደ ዱባይ ወይም ደግሞ አቡዳቢ የፖለቲካና የንግድ ማዕከል ባትሆንም አሁን ጥቃት መድረሱ ኢራን በኤሚሬት ውስጥ ማንኛውንም ቦታ ለመምታት መወሰኗን ያሳያል ተብሏል። አሜሪካና እስራኤል ቅዳሜ ዕለት በኢራን ላይ ጥቃት ሰንዝረው የሀገሪቱ የበላይ መሪ አያቶላ አሊ ሀሚኒን ጨምሮ በርካታ ከፍተኛ ኢራን መሪዎች መግደላቸው ይታወቃል። ኢራንም እስራኤልን የአሜሪካ የጦር ተቋማት እና በርካታ የባህረ ሰላጤ ሀገራትን ኢላማ ያደረጉ ተከታታይ የሰው አልባ የአውሮፕላን እና የሚሳኤል ጥቃቶች በመሰንዘር አጸፋዊ እርምጃ እየወሰደች ትገኛለች። ሁኔታው እስከዚህ ሰዓት ድረስ መርገብ አልታየበትም። ፕሬዚዳንት ትራምፕ ከአዳዲሶቹ የኢራን መሪዎች ጋር ለመነጋገር መስማማታቸውን ተናገሩ። ከጠላቶቼ ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ስትል ኢራን ተናገረች። ኢራን የአጸፋ እርምጃዋ ገና ምንም እንዳልተነካ አሳውቃለች። ሌሊቱን እስራኤልን በሚሳኤል እየደበደበች ባህሬን፣ ኳታር፣ ኩዌት፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬትስ ላይ ሚሳኤል እየጣለች አድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችን መታጠቋን ይህንንም በቀጣይ እንደምትጠቀም እያሳወቀች ነው። ኢራን ከጠላቶች ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂ እና ትጥቅ አለኝ ብላለች። እንደ የኢራን እስላማዊ አብዮታዊ ዘብ IRGC ከፍተኛ መኮንን አሁን አገሪቱ እየተጠቀመች ያለው በመጋዘኖች ውስጥ የቆዩ የቀድሞ ትጥቆችን እንደሆነ ገልጸዋል። ጦርነቱ እየገፋ ሲሄድ ግን እስካሁን ጥቅም ላይ ያልዋሉ በጥንቃቄ ተደብቀው የቆዩ እጅግ ዘመናዊና ኃይለኛ ሚሳኤሎችን እንደሚተኩሱ ዝተዋል። እንደ CSIS ሚሳኤል ዲፌንስ ፕሮጀክት መረጃ ምንጭ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባላስቲክና የክሩዝ ሚሳኤል አይነቶች አበልጽጋለች፣ ታጥቃለች። ሻሃብ 1 የተባለው ሚሳኤል አጭሩን ርቀት 300 ኪሎ ሜትር የሚጓዝ ሲሆን ሶመር የተባለው ሚሳኤል ደግሞ ረጅሙን ርቀት 2500 ኪሎ ሜትር በላይ መጓዝ የሚችል መሆኑ ተነግሯል። በሌላ በኩል ኢራን ከእስራኤል ውጪ የአሜሪካ የጦር ሰፈሮች አሉባቸው በሚባሉ ሀገራት ላይ ሚሳኤልና ድሮን ናዳ እያዘነበች ትገኛለች። እነዚህ ሀገራት ጆርዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ኳታር፣ ባህሬን፣ ኩዌት፣ ኢራን ናቸው። ከዚህ ባለፈ ኢራንና አሜሪካ በማሸማገል እንዲሁም በገለልተኝነት የምትታወቀው ኦማን ወደብ ላይ የድሮን ጥቃት ደርሶ አንድ ሰው መጎዳቱ ተነግሯል። እስካሁን በመካከለኛው ምስራቅ አገራት የድሮንም ይሁን የሚሳኤል ጥቃት ያልተሰማው በኦማን ነበረ። እስካሁን ስላዳመጣችሁን እናመሰግናለን። በሰዓታት ውስጥ መልሰን እንመጣለን። እስከዛው ቸር ሰንብቱ።